በልብሳችን ብቻ የተነሳነውን ፎቶ ወደ ተለያዩ ክለብ ማሊያዎች እንዴት መቀየር እንችላለን የሚለውን ስቴፕ ባይ ስቴፕ እናያለን። በቅደም ተከተል እስከ መጨረሻ እንድትመለከቱ ይሁን። እሺ አሁን ጎግል ውስጥ እንገባለን። ጎግል የሚለውን እንነካና እንገባለን። ከዛም በኋላ ጎግል ውስጥ ከገባን በኋላ ሰርች የሚለው በታችኛው በኩል ኤአይ ሞድ የሚለውን እነካለን ማለት ነው። ከነካም በኋላ እዚህ ጋር ጣቱ እንደሚያሳየው ፕላስ ምልክቷን እንነካለን። ፕላስ ምልክቷን ነክተን እንገባለን ማለት ነው። ከዛም በኋላ እዚህ ጋር ጋለሪ የሚል አለ። ጋለሪ የሚለውን እነካለን። ከነካነው በኋላ ያው እንደምታዩት የተለያዩ ፎቶዎችን ያመጣልኛል በስልክ ውስጥ ያለውን። እኔ ደግሞ ከነዚህ ፎቶዎች ውስጥ አንዱን እንመርጣለሁ ማለት ነው። የፈለኩትን መርጬ ወስደዋለሁ። እዚህ ጋር አንድ ፎቶ አስቀምጣለሁ። እንደምታዩት እንግዲህ የነካሁት የፈለኩትን ፎቶ ከዛም በኋላ የፈለኩትን ፎቶ ከነካሁት በኋላ ከዛ ደን የሚለውን ነክቼ መግባት ነው ማለት ነው። ከዛ እዚህ ጋር ደግሞ አስክ ኤኒቲንግ የሚለው ቦታ ደግሞ በአርሰናል ማሊያ ብዬ ጽፋለሁ። ያው እናንተ በተፈልጋችሁት ማሊያ መጻፍ ትችላላችሁ፣ ግን በአርሰናል ማሊያ ብዬ ጽፌ እንደምታዩት ጄነሬቲንግ ኢሜጅ ዊዝ ናኖ ባናና ብሎ ያመጣልኛል፣ ቀይሮ ያመጣልኛል ማለት ነው። እንግዲህ እንደምትመለከቱት ያው በኖርማል ልብስ ለብሼ የተነሳሁትን በአርሰናል ማሊያ ቀይሮልኛል። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እጠይቃችኋለሁ። ቻው።